ሰላም ለእናንተ ይሁን። ሰላማችሁ ይብዛ። ይህንን ቋንቋ ለሚሰማ ሁሉና ይሄ ቋንቋ ለሚገባው ሁሉ ሰው ነው ይህንን የምናገረው። ጥያቄ አለኝ። ጥያቄም የእግዚአብሔር ቃል ነው። ከእግዚአብሔር ቃል ላይ አንድ ቦታ መጠየቅ እፈልጋለሁ እና የምጠይቀውን ጥያቄ ጥቅሱንም እነግራችኋለሁ እና ጥያቄን ስጠይቅ ያልገባው ሰው መረዳቱ የሌለው ሰው እንዲመልስልኝ አልፈልግም። መረዳቱ አለኝ፣ እውቀቱ አለኝ። በደንብ መጽሐፍ ቅዱስን የማነብ ሰው ነኝ። የእግዚአብሔርን ቃል እረዳለሁ። እግዚአብሔር በረዳኝ መልኩ እረዳለሁ ብሎ የሚል ሰው አለ። ይሄንን ጥቅስ ጥያቄ አድርጌ ማቅረብ እፈልጋለሁ፣ መጠየቅ እፈልጋለሁ እና ጥያቄም እንደሚከተለው ነው። መጽሐፍ ቅዱስ ላይ በዘዳግም ምዕራፍ 18 ከ15 እስከ 19 ያለው ሐሳብ ላይ ሐሳቡ የሚነሳው ቁጥር 15ኛው ላይ 18-15 ላይ በኮሬብ ስብሰባ ተደርጎ በነበረበት ቀን ብሎ ነው የሚጀምረው እና ሜን ፖይንቱ ግን እኔ መጠየቅ የፈለኩት ፖይንቱ ምንድን ነው? ቁጥር 18 እና 19 ላይ ያለው ነው። ሐሳቡ ተያያዥነት ስላለው ነው ከ15 ጀምሮ እስከ 19 ብዬ ያልኩት። ግን የኔ ጥያቄ የኔ ሐሳብ ያለው የቱ ጋር ነው? 18 እና 19ኛው ቁጥር ላይ ነው። የሚለውም እንደዚህ ነው። ከወንድሞቻችሁ መካከል እንደ አንተ ያለ ነቢይ አስነሳላችኋለሁ፣ ቃሌንም በአፉ አደርጋለሁ፣ በስሜም የሚናገረውን ቃሌን የማይሰማውን ሰው እኔ እበቀልለታለሁ ይላል። የሚናገረው ተናጋሪው እግዚአብሔር ነው። የሚሰማው ሙሴ ነው። ሙሴ ደግሞ መልሶ ለሕዝቡ ይነግራቸዋል። ነገሩ እዛ ጋር እንደዚህ ነው እና የኔ ጥያቄ ምንድን ነው? እግዚአብሔር በስሜ ብሎ ሲል በስሜ የሚናገረውን ቃሌን የማይሰማውን ሰው እኔ እበቀልለታለሁ ብሎ ሲናገር እግዚአብሔር ስለ የትኛው ስሙ ነው እየተናገረ ያለው? ስለ የትኛው ስሙ ነው እየተናገረ ያለው? ይሄንን ነገር በደንብ አድርጎ አብራርቶ የሚነግረኝ ሰው በጣም ነው የምፈልገው። በጣም እና እግዚአብሔር በስሜ የሚናገረውን ቃሌን የማይሰማውን ሰው የማይቀበለውን ሰው ብሎ እዛ የሚናገርበት ፓርት ላይ ማን ነው የእግዚአብሔር ስም? የእግዚአብሔር ስም ማን ነው? ከእንደገና ደግሞ ስለ የትኛው ስም ነው እየተናገረ ያለው? ይሄ ነገር
ይሄ ነገር መረዳቱ አለኝ፣ ላስረዳ እችላለሁ። እንደዚህ ማለት ነው፣ እዚህ ቦታ ላይ እዚህኛው ክፍል ላይ እንደዚህ ይላል፣ ለዚህ ነው ብላችሁ የምትሉት ነገር ካለ ወይም ደግሞ ጥቅስ ካላችሁ ይሄኛው ነው እግዚአብሔር ስሜ ነው እያለ የሚናገርለት ስሙ ስለዚህኛው ስም ነው ብላችሁ ልትሉኝ የምትችሉት ነገር ካለ መልስ ካላችሁ በጣም እጠብቃለሁ። በጣም ነው የምጠብቀው። መጽሐፍ ቅዱስ የሚያነብ ሰው፣ በደንብ መረዳቱ ያለው ሰው፣ ያንን ነው የምፈልገው እና በጣም አመሰግናለሁ። ሰላም